ለዴይ ትሬድ አይደለም የገባ ነው። ፕሊዝ እባካችሁ። እሺ እሺ ለማንኛውም ለ600 ፒፕስ ለምናምን አይደለም የገባ ነው እንድታስታውሱ ማለት ነው። ፎር ዴይ ትሬድ ሲሆን ፎር ዴይ ትሬድ ነው እንላለን። ፓርሻል መውሰድ ይቻላል? አዎ ይቻላል ብያለ ዛኔም። ግን ደግሞ ኤስኤል አይቻልም ብዬ ነበረ። ያው በብሬክ ኢቭን ነው። አሁንም ሁለተኛ መግቢያ አልሰጠም። ይሄ ማርኬት አልሰጠም። which is ሌላ ስትራክቸር ነው ሜክ እያደረጉ ያሉት። ለምንድን ነው ሌላ ስትራክቸር ሜክ እንዲደረግ ያደረገው? ዴሊ ላይ ጎልድ ስለ ጎልድ ነው እያወራ ያለው ቲም። ጎልድ ዴሊ ላይ ኮንሶሊዴት ስላደረገ ማለት ነው፣ ማረግን ስለፈቀደ ማለት ነው። ሌላው ለምንድን ነው ስቶፕ ሎሱን ትተ ብሬክ ኢቭን አድርጉ ያልክ የነበረው ደግሞ የምትሉኝ ልጆች እሱን አስረዳለሁ። ለምን በብሬክአዌ ጋፕ ነው የተገባው ትሬዱ። ማለትም አንዳንዴ ከፍተኛ የሆኑ ማርኬት ታይፖች ወይም ከፍተኛ ሙቭመንት ያላቸው ማርኬት ታይፖች ብዙ ጊዜ ዊዛውት ኮሬክት ኢንትሪ ዝም ብሎ ለቆ ስለሚሄድ በዛ ምክንያት እኛም በብሬክአዌ ጋፕ ኮንፈርሜሽን ወይም ደግሞ ዊዛውት ሪቴስት ለመግባት ሞክረን ሄዱላችሁ እንዴት ዝም ትላላችሁ ምናምን። ምንድን ነበር የተነሳንበት አላማ መጀመሪያ የሚለውን አትርሱ። እኛ ስዊንግ ነው እንጂ እና ፎር ዴይ ትሬድ ደግሞ አይ በየቀኑ ልውሰድ ደግሞ የምትሉ ካላችሁ ብያለሁ። በየቀኑ እየወሰዳችሁ ግን አሁንም ኢንቴንሽናችሁን እያደረጋችሁ መሄድ ትችላላችሁ ብለናል። አየው ግን ደግሞ ይሄ ሌላ ነው። አባቢ አደባልቅ። ስለዚህ እኛ ቻሌንጅ ለራሳችን ነው ሆን ብለን የሰጠ ነው። ስለዚህ አንተ ሆን ያልኩት ለዛ ነው። እሺ ስለዚህ ቻሌንጁ ሌላ ነው፣ ይሄ ሌላ ነው። ይህን እንሰራዋለን። ቻሌንጁ አይቆም። ይሄ ስለሰጠን ምንም የሚቆም ቻሌንጅ አሪፍ ነው። እሺ ይሁን። እሺ አለው ኤልፋዝ ጠፋ ምናምን የምትሉ ልጆች አለው። በሁለተኛ ኢንትሪ እንገናኝ ብዬ ነበረ። ስቲል እንትን አላለም። ላይክ አሰ ዴይ ትሬድ መስጠት ይቻላል፣ ግን ፎር ሎንግ ተርም ፎር ሀወር ራሱን ያው ትሬንድ ስለሰራ ፎር ደ ሴል እሱን ትሬንድ ብሬክ እስኪያደርገው ነበር እየጠበቅን የነበረው። ድጋሚ አሁንም ትሬንድ እየሰጠ ነበር ወደ ታች። እሱን ይስበርልን። አዲስ እንትን እንገባለን፣ አዲስ ኢንትሪ እንገባለን። አያመልጠንም። ባርሳ ወደቀ የምትሉኝ የባርሳ ኮንቴንት የምትሰሩ ልጆች ግን ይኸውላችሁ የባርሳ ቤት የሚመስለው እኔ ጋር ነው።
ሳይቸግረኝ የባርሳ ደጋፊ ነኝ ያልኩ ሰው። እሺ የአንተ ተማሪ ነበርኩ ባርኒ ይላል። እሺ እንዴት አገኘኝ? የኔ ተማሪ ሁን፣ ግን ጥሩ ነው ሳስተምር፣ እስከዚህም ነኝ። እንደ ዩቲዩቡ ነው የኔ ትምህርት ወይስ ምንድን ነው? እስቲ ንገረኛ። በዛ እሱን መስማት ፈልጋለሁ። ነው ወይስ የዩቲዩብ አምጥቼ ኮፒ ፔስት እያደረኩ ላስተምር ነው የምሞክረው? እስቲ ንገሩኝ። እኔ ጋር የተማራችሁ አይገኝም ዩቲዩብ ላይ የኔ ትምህርት አለ የለም? ያ ስለዚህ እንደዛ ነው። እሺ አሪፍ ይመቻችን። ሀላ ማድረግ ድላል እኔ ኩኛ ነው ይላል። ለማንኛውም ወደ ማርኬት እንሄዳለን። ቻሌንጅ ነገ ነው። እሺ እንትን ምንለው ነገ እንሰጣለን። ነገ ሊንኩን እንለቃለን። ነገ ይደርስልናል። ሰው ይመቻችሁ። ወደዚህኛው ብሬክዳውን እንሂድ፣ ወደ ጎልድ ማለት ነው። ምንድን ነው ሀፕን ያደረገው? ለምንስ እኛ በብሬክ ኢቭን ወጣን ከሚለው ልጀምር መጀመሪያ። ኦኬ ያ በደንብ አዳምጥ። እሺ አደራ ጎልድ እሺ ጋር ነው ለመግባት የተሞከረው እኛ ማለትም እቺ ብሬክ ላይ ማለት ነው። ፈርስት ይሄ ነው፣ ሰከንዱ ደግሞ ይሄ ነው። ምንድን ነው የሆነው? ይሄኛው ያው ትክክለኛ ኪ ሌቭል ላይ ከመጣ በኋላ ዳይሬክት የሚገቡ ልጆች የሚገቡበት ነው። ይሄን ግን ዊዝ ኮንፈርሜሽን ብቻ ለሚገቡ ትሬደሮች የሰጠነው ሌቭል ነው። ይችኛዋ ሌቭል እች ትታያለች። ይሄ ማን ነው ለምትሉኝ ዋን ሀወር ነው። which is በትክክል ይህንን ሳይመታ ወደ ብሬክ ኢቭን የመጣበት ማለት ነው። ብሬክ ኢቭኑ ይሄ ነው፣ እዚህ ነው። እነዚህ ወደ እነዚህ ሌቭሎች ከመምጣቴ በፊት ያው እዚህ ጋር በ5 ሚኒት ኮንፈርሜሽን ነበር የገባ ነው። ለሌላ ጊዜ ኤሲኤሉ እና እንደነዚህ አይነት የትሬድ ታይፖች ልዩነታቸው ምንድን ነው ወደሚለው ላስረዳ። ይሄ ማርኬት ፕሌስ ከትክክለኛ ኪ ሌቭሉ ባውንስ ባክ አድርጎ ብሬክ ያደረገ ቢሆንም እዚች ጋር ሁለተኛ ግን ሰከንድ ኢንትሪ ላይ ስንገባ ዊዛው ኪ ሌቭል አየር ላይ ያለን የማርኬት ታይፕ መርጠን ነው 5 ሚኒት ሺፍትን ጠብቀን ለመግባት የሞከር ነው። ማለትም ትክክለኛ ኪ ሌቭሉን ሳይነካ ወይም ደግሞ በዳይሬክት ብሬክአዌይ ጋፕ በሚፈጠር 5 ሚኒት የተገባ ነው። ልቀይረው፣ ይሄው ወደ 5 ሚኒት ልቀይረው እና እንየው እንትኑን ማለት ነው። ይሄ ምንድነው ዲፍረንሱን ማለት ነው። ይሄው ሂሪዝ ይሄ ማለት ነው። ከዚህ በኋላ የሚሰጥን ማንኛውም ይሄን ሌቭል ማለት ነው which is still fresh area ነው። whatever ይሄን fresh ኤሪያውን ሳይታይ ቀርቶ ሳይሆን ሳናየው ቀርተን ሳይሆን ሞስትሊ እንደነዚህ አይነት ስፔሻሊ ሎንግ ተርም የሆኑ ረኖች ዊዛው ኪ ሌቭል ሲሄዱ አይተን እናውቃለን። ማለትም ሰው መግቢያ ሲጠብቅ ይሄ ነው። ከዛስ እዚች ጋር ግን እነዚህን 600 ፒፖች ለመውጣት አልፈለግንም እኛ። በፓርሻል የተወሰነ ፓርሻል መውሰድ ትችላላችሁ ብያለሁ። ከዛ ግን ኤስኤል ግን እንዳታስመቱ ብያለሁ። ኤስኤል ማለት ከዚህ በታች ማለትም አሁን ለምሳሌ እንዲህ ዝም ብሎ ቢያስቆመው እዚህ ጋር ነበር ኤስኤል ኖ ሳይሆን እዚህ ጋር ከመጣ እንወጣለን ብዬ ነበር። which is በዜሮ ማለት ነው መብታችን። ሰም ፓርሻል ወሰደ ነው። ያልወሰደ ደግሞ አድቫንቴጁ ምን ነበር? እኛ 6000 ፒፓ 600 ፒፓል ነበር የሚፈለግኩት 21,000 ፒፕስ ነበር የፈለግነው። ሎንግ ተርም ነው የተፈለገው። እደግመዋለሁ 21,000 ፒፕስ ነው የተፈለገው። ዝም ብሎ የሚያዝ ነው ናት 600 ፒፕ 600 ፒፕስ አልፈለግንም። ይሄንን ወቁልን። ስለዚህ በ600 ፒፕስ ለምን አልወጣችሁ? የሚወጣ ሊኖር ይችላል። አይ ዶንት ማይንድ። እኛ ግን የኛን ስራ ግን ስንመለከተው ምንድነው እኛ ፍላጎታችን 600 ፒፕስ 500 ፒፕስ ምናምን ማስኬድ አልነበረም። ሎንግ ተርም መያዝ ነው። ከሱ በኋላ ምንድነው ያደረገው? ለምንድነው ብሬክ ኢቭን የተፈለገው? ሎንግ ተርም ሆኖ ያው ለምንድነው ብሬክ ኢቭን የፈለግነው? ለምንድነው ኤስኤል ያልፈለግነው ስንል ፍሬሽ ኤሪያዎች ከፍሬሽ ኤሪያዎች ውጪ በብሬክአዌይ ኮንፈርሜሽን የተገባ ስለሆነ ማለት ነው።
ሰምታ ተነጋግረናል። 21,000 ፒፕስ ነው የፈለግነው 21,000 ፒፕስ አየው። ስለዚህ በደንብ ስሙኝ 600 ፒፕስ አይደለም አሁንም ቢሆን በነገራችን ላይ ሶ ቱ ደ ዲፕ በደንብ አዳምጡኝ። ቱ ደ ዲፕ መሄድ ይችላል። ያ እንደውም ከሄደማ እኛ እድለኞች ነን። ስለዚህ እንዳትወስዱ ዝም ብላችሁ ከመጣ በብሬክ ኢቭን እንውጣና ከዛ ላግም ላርግ ካለ እንደውም ቱ ደ ዲፕ መሄዱ ስለማይቀር ይኸው እንደዚህ ማለት ነው መሄዱ ስለማይቀር ከዚህ እንይዘዋለን ብለን ነበር። ግን እዚህ ጋር ምንድን ነው የተፈጠረው ሴናሪዮ ከሱ በኋላ ስንል ምንም አይነት መግቢያ ክሊር የሆነ ኮንፈርሜሽን መግቢያ ወይም ትረስት አድርገን ዊዝ ፐብሊክ ምንገባበት መግቢያ አልሰጠም which is አሁን ከዚህ ብንገባ it's risky ለአብዛኛው ሰው ይሄን ማርኬት ስፔሻሊ እዚች ጋር ራሱን ሜክ አድርጎ የማይሄድ ማርኬት በጣም ከባድ ነው። ሁለት እሺ ለምን እዚህ ጋር አልገባንም? እቺ ብሬክ አድርጋ ክሊክ ስታደርገው ለምን አልገባንም ስንል because of this void በዚህኛው ሪባላንስ ምክንያት ወይም ደግሞ የዚች እቺን ላሳይ ቆይ here is በዚች ምክንያት ትክክለኛ ላይክ ፎር ደ ዴይ ሊያጫውት ይችላል፣ ትክክለኛ ግን ላይሰጥ ይችላል ብለን ስላመንን ወይም እቺን መጀመሪያ እነዚህን ኦር ደግሞ የሰበረበትን መጀመሪያ በፓወር የተሰበረበት ሰው አይቀር ይሄኛውን ከሰበረ በኋላ እንግባው ብለን አስበን ነው እኛ ማለት ነው እንጂ አሰዴ ከዚህም ጋር ይቻላል ይኸው ከዚህም ጋር ይቻላል መግባት። አቆሸሽኩት አየው። ግን ደግሞ ኬርለስሊ ወይም ደግሞ የሆነ አመለጠኝ በሚል ኢምፐልሲቭ ሙቭመንት ላለመግባት በሚል ነው እዚህም ጋር ያልገባ ነው ማለት ነው። ይሄኛው የስተርዴ ኒውዮርክ ታይም ላይ የተከሰተ ነው። እነዚህ መግቢያዎች ማለት ነው ኒውዮርክ ታይም ላይ የተከሰቱ ናቸው። ሌሊት ወደ ማታ አካባቢ የተከሰቱ ናቸው። እነዚህም እንደዛው እነዚህ ደግሞ ቀን ላይ የተከሰቱ ናቸው። ያው ሁላችንም ትላንት አይተነዋል። አሰ ዴይ ትሬድ ይመቻል፣ ፎር ሎንግ ተርም ግን አይመችም። ለምን? this is for 1 hour እና 4 hour 4 hour ላይ ስንመለከተው ይሄ ራሱ ማርኬት ታይፕ ይሄንን ይመስላል። እቺ ነች ክሊክ አድርጋ የተመለሰችው እቺ ነች። ይሄው ይሄ ነው ያው ስትሮንግሊ የተመለሰው ማለት ነው። ከዚህ በኋላ በ50 ሚኒትስ አይቻልም ነበር። ስቲል ሪስኪ ነው። ለምን? ትሬንዶችን ሜክ እያደረገ ነው የወረደው። ዳይሬክት ሙቭመንት እና ትሬንድ ፑልባክ መለየት ስላለባችሁ ዩሲ ይሄ ነው። ሶ ገና አሁን ነው ይሄው አሁን እየሰጠ ያለው ያውም ኢንሳይዱ ናት ዘ ሜን ባይ ዘ ዌይ። ስለዚህ ስቲል ለኔ ኤሪያው ኮንፍሊክት ነው። አሰ ዴይ ትሬድ ልክ ነው። ዩ ካን ጎ ፎር ዲ ባይ 50 ሚኒትስ ቤዝድ አድርገህ እዚህ ጋር የሚሰጥ ኤስኤልን ግን ስቲል ሪስኪ ነው። ስቲል አትሊስት ተውት። ይሄንን ቢያንስ ይችኛዋን እነዚህን ሜክ ያደረጋቸውን ትሬንዶች አባብ ይስራልን ራሱን ይስበርልንና ሎ ሬንጅ ነው ትንሽዬ ነው የሚሆነው እንዲሁ ከጨረሰ ማለት ነው then we can go for ማለት ነው otherwise no more buy። ታዲያ ይኸኛውን እኮ ሪባላንስ አለ it's part of the game ምንም ማድረግ አንችልም። ለምን ስንል ምንድነው ማርኬት ሜከሩ የተጫወተው በዴሊ ስንል ኮንሶሊዴት ነው ያደረገው የእነዚህን ቀናት። ይሄው ሂሪዝ አሰ ዴይ ትሬድ ይቻላል ያለው ከየትኛውም ቦታ ይሄው ይሄ ነው። ይሄንን ነው ያደረገው ዳን እቺን ነው እያደረገ ያለው ይሄንን ነው እያደረገ ያለው። ይሄ ዴሊ ነው አይመስልም? ዴሊ ነው። ስለዚህ በደንብ አስተውሉ። አሁንም የዴሊ ኢንሳይዶች እየተሰበሩ ነው ወይ? አዎ ብሬክ እየተደረጉ ነው። ይሄው እቺኛው which is this guy ይሄ ስትሮንግ ያደርገዋል ወይ? አዎ ያደርገዋል። ግን 4 ሃወርን እንጠብቃለን። እሺ 4 ሃወር አሁን ዝም ብላችሁ ቱ ዘ ባይ ወይም ቴስት ሲያደርግ ባይበሉ ምናምን እንደዛ የሚባል ነገር የለም አደራ። ስለዚህ ምንድን ነው የምናደርገው ምላችሁን በደንብ አዳምጡ። እኛ አሁንም ቢሆን የምንፈልገው ትንሽዬ ፒፕ ሙቭመንት አይደለም ትንሽዬ ፒፕ ሙቭመንት አይደለም። ከ10,000 አንስቶ እስከ 21,000 ፒፕስ ነው ሙቭመንት የምንፈልገው ማለት ነው። ናት 600 1K ምናምን በዛም ይወጣ የለም። ምን ያህል ጨካኝ እንደሆንኩ ባለፈው አይታችሁኛል። አንወስድም፣ መብታችን ነው። ስለዚህ ዝቅ ባለ ቁጥር ያ መግባት ይቻላል፣ መብት ነው። ለምን? ስቲል ትሬንዱ ቱ ዘ ባይ ስለሆነ ከዚህ ጀምሮ ማለት ነው። ግን አሰ ዴይ ትሬድ ኦኬ። ሶ አሁን እኛ የምንጠብቀው
ልክ ነው። ከትክክለኛ ኪ ሌቭል ሪጀክት ተደርጎ እየሄደ ነው ያለው። ትክክል ዋሬቨር ስቲል እዚች ጋር ዝም ብለን የምንገባው የለም። ለምንድነው ፎር አወር አዲስ ኮንፈርሜሽን የፈለግኩት? ቢኮዝ ኦፍ ዲስ ብሬክ። ይሄ የዴሊ ብሬክ ነው፣ አዲሱ የዴሊ ብሬክ ነው ይሄኛው። እኛ ለመግባት የሞከርን የነበረው እዚህ ጋር እችኛዋል እችን ለመሄድ የሞከርን የነበረው ማለት ነው። ላግ ያደረገው ደግሞ ፕራይሱ ማለትም ይህንን ለምንድን ነው የገባ ነው የዚህ ኮንፈርሜሽን የሰጠው እዚህ ጋር ስለነበረ ስትሮንግሊ ማለት ነው የሰጠው ይሄኛው እዚህ ጋር ስለነበረ ማለት ነው። ግን ደግሞ እነዚህን ቀናት መስራት አይቻልም? ይቻላል። በማን ቤዝድ አድርገን በዋን ሀወር። እኛ ደግሞ የምንፈልገው ሎንግ ተርም ነው። ሎንግ ተርምን ደግሞ የምንጠቀመው ለፎር ሀወር ነው ማለት ነው። You got me right? ተረድታ right? እሺ ጉድ ትዕግስቴን እያስጨረሰ ነው ይላል። ደስ እያለኝ ነው። Let me tell you something my father